እንቀጥላለን ለትላንትናው ጌታ የሚረዳናል ያለንን ነገር ለማውጣትና እግዚአብሔር በዚህ ዘመን ይሰራው ያለውን ስራ በመረዳት በዓለም አቀፍ በዚህ በክርስቶስ አካል ውስጥ ያለውን ያንዳንዱ ችግር ስናይ ውስጣችን የሚበላ አንድ ነገር ይኖራል ውስጣችን ላይ የሚጮህ አንድ ድምጽ ይኖራል ምክንያቱም የፈረሰው ቅጥር ከታየም በኋላ ለማደስ ወይም ያንን የፈረሰውን ቅጥር ለመስራት ውስጣችን የሚጮህ የመንፈስ ቅዱስ ድምጽ ይኖራል መተኛት እስከማንችል ድረስ ያደርገናል መተኛት መቆም በቃ ሁሉ ጊዜ ሐሳባችን ልባችን ሁሉ በዛ ነገር ይወሰዳል ለምን ጌታ ኢየሱስ ክርስቶስ ለእንዲመጣ ማራናታ የሚለው የጸሎት ጩኸት ትውልድ ሁሉ እንዲጮህ ካስፈለገ የግዴታ ቅጥር መሰራት አለበት ነህምያ መጽሐፍ ላይ ስንሄድ ትላንትና በጀመርነው ክፍል ያካያ ልጅ ነህምያ ቃልና በ20ኛው ዓመት ካሴሉ በተባለ ወር በሱሳ ግንብ ሳለሁ ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ ይላል ይሁዳ መጽሐፍ ቅዱስ ምስጋና ማለት በምስጋና ውስጥ የሚመጣ የእግዚአብሔር መልእክት አለ ድምጽ አለ የምስጋናን መሰላል ስትልኩ እግዚአብሔር በዛ መሰላል ወደ እናንተ ይወት ይመጣል ስለዚህ ምስጋና ወደ እናንተ ይወት እግዚአብሔር የሚያመጣ ምንድነው መሰላል ከጥቂት ወንድሞቼ ጋር ወደኔ መጣ ይላል አሁን ወንድም የሚባለው ወንድም ማለት እውነተኛ የሆነው ነገር ገልጦ የሚነግረንና የሚያሳየን እንጂ ወንድም ማለት እውነተኛ የሆነው ነገር ሸፍኖ የሚጠቀምብን አይደል ታቻ ወንድም ማለት እውነተኛ የሆነው ነገር ገልጦ የሚያሳየን እንጂ እውነተኛ የሆነው ነገር ሸፍኖ የሚጠቀምብን አይደለም ወንድም ይጠቅመናል እንጂ አይጠቀምብን ጌታ ኢየሱስ ክርስቶስ ሊጠቅመን እንጂ ሊጠቀምብን አይደለም የመጣው ሳይጠቅመን በእኛ አይጠቀምም ገብቷችሁ ስለዚህ የወንድምን ድምጽ ስትሰሙ ወንድም ከርህራሄ ውስጡ ከሞላው ርህራሄ ውስጡ ከሞላው እግዚአብሔር ሐሳብ ውስጡ ከሞላው እግዚአብሔር መንፈስ አኳያ ያካፍላችኋል ወንድም ያየውን ነገር ያካፍላል ለምን መፍትሄ እናንተ ጋር እንዳለ አውቆ መፍትሄ እናንተ ውስጥ እንዳለ አውቆ ያንን ችግር ያካፍላችኋል ሼር ያደርጋችኋል ወንድም እናንተ ካላችሁበት ወደምትፈልጉበት ቦታ ይወስዳችኋል ወንድም እናንተ ካላችሁበት ወደምትፈልጉበት ቦታ ይወስዳችኋል የወንድም ድምጽ ሁሉ ጊዜ እናንተ ውስጥ ያለውን እግዚአብሔር ያስቀመጠው ነገር እያወጣ ለችግሮችና ለእንቆቅልሾች መፍትሄና መልስ እንዲሆን ያደርጋል ወንድም እናንተ ውስጥ ያለውን ጸጋ ምን ያደርጋል ያቀጣጥለው ያወጣውና የትውልድ ጥያቄ የትውልድ እንቆቅልሽ የትውልድ ችግር በእናንተ ውስጥ እግዚአብሔር ያስቀመጠው ጸጋ እናንተ ውስጥ ያስቀመጠው እግዚአብሔር ያስቀመጠው ነገር እንደሚፈታ ስለሚያውቅ ያንን ነገር አቀጣጥሎ ችግሩ ወዳለበት ስፍራ እንድትሄዱ ያደርጋችኋል ወንድም እንዲህ ነው ወንድም ውስጣችሁ ያለውን ነገር ገሎ እዛ ስለሞተው ነገር አይነግራችሁ ወንድም ሁሉ ጊዜ ውስጣችሁ ያለውን ነገር አቀጣጥሎ የሚያወጣ የወንድም ድምጽ ወደ እናንተ ህይወት ሲመጣ ውስጣችሁ ያለውን ነገር ያቀጣጠለ ያወጣል ጌታ ኢየሱስ ክርስቶስ አምላካችን ነው ደግሞ ወንድማችንም ነው የወንድምን ድምጽ ስንሰማ ውስጣችንን የሚያቀጣጥል ውስጣችንን የሚባላ እግዚአብሔር ቤት ቅናት በውስጣችን ላይ ይቀጣጣል ስለዚህ ካለንበት ወደምንፈልግበት የሚያንቀሳቅሰን ኃይል ውስጣችን ይለቀቃል ከሆነ ነገር ውስጥ አውጥቶ ብቻ ልንሰራ ያለንን ነገር እንድንሰራ ኃይል ይሆነናል የወንድም ድምጽ ጉልበት አለው ኃይል አለው እንግዲህ ትላንት እንደተነጋገርነው ይሄ የወንድም ድምጽ ወደ ህይወታችን ላይ ሲመጣ የሚሰራቸው ብዙ ነገሮች አሉ የወንድም ድምጽ መጀመሪያ እኛን መጥቶ ሲመታ የሚከተን ሐዘን ውስጥ ነው ደስታ ውስጥ አይከተንም ለምን እንደሆነ ታውቃላችሁ የወንድም ድምጽ ከውስጡ የሚወጣው በመንድነው በጉስቁልና በመከራ በስቃይ ውስጥ ያለውን ትውልድ ጩኸት ነው የሚጮህባችሁ ላያችሁ ላይ እዛ ሰው ውስጥ የሚሰቃየውን ስቃይ ከውስጡ ከድምጹ ሲመጣ ስቃዩን ነው ወደ እናንተ የሚያሻግረው የትውልድን ስቃይ የትውልድን ችግር ሲነግራችሁ ውስጣችሁ ነው የሚመጣው ከዛ በኋላ መቆም አይደለም እንትን አይደለም በእግዚአብሔር ፊት እንድትቀመጡ ያደርጋችሁ
በእግዚአብሔር ፊት የማያስቀምጥ ድምጽ በሙሉ የእግዚአብሔር አይደለም። ወደ እግዚአብሔር ጋር የማይወስድ ድምጽ በሙሉ የእግዚአብሔር አይደለም። የእግዚአብሔር ድምጽ መጀመሪያ የሚወስደው ወደ ራሱ ወደ እግዚአብሔር፣ ወደ ሌላ ወደ ማንም አይወስድ። ምክንያቱም እግዚአብሔር ሳያስታጥቅ አይልክም፣ መፍትሄ ሳይሰጥ አይልክም፣ ችግሩን ሳይገልጥላችሁ አይልክም። ስለዚህ የእግዚአብሔር ነገር ሲመጣ መጀመሪያ እናንተ ጋር ሲመጣ የሚወስዳችሁ ራሱ እግዚአብሔር ሌላ ቦታ ይወስዳችሁ። ኢሳይያስ እኮ ነገረው ሰጠውና ከእግዚአብሔር ፊት ጠፍቶ በኦዚያን ማዕድ ምናምን ይበላ ነበር። ከዛ በኋላ እግዚአብሔር ሲገለጥለት ወደ ማን ነው ሄደው? ወደ ኦዚያን ሄደው? ወደ ራሱ ወደ እግዚአብሔር፣ ወደ እግዚአብሔር። የእግዚአብሔር ድምጽ ሲመጣ ወደ የትም አይወስዳችሁ፣ መጀመሪያ ወደ ራሱ ወደ እግዚአብሔር። በጎቼ ድምጼን ይሰማሉ ደግሞም ይከተሉኛል። ስለዚህ እግዚአብሔር ድምጹን በሰጣችሁ ጊዜ መጀመሪያ የሚወስዳችሁ ወደ ራሱ ነው። ወደ ጠራቸው ነው የሚለው መጽሐፍ፣ ወደ ራሱ። ስለዚህ መጀመሪያ ወደ ራስ ያመጣል፣ ወደ እግዚአብሔር ፊት ያመጣል የወንድም ድምጽ። ኦኬ ዛሬ እንግዲህ ይሄንኑ የወንድም ድምጽና ትላንትና ባየናቸው እግዚአብሔር ቃል ዙሪያችሁ ውስጥ በዚህ ዘመን ያለ ትውልድ ያለበትን የህይወት ስታንዳርድ ህይወቱ ደረጃ ምን ጋር እንዳለ በዓለም አቀፍ የክርስቶስ አካል ውስጥ ያለው ስቃይ ምን እንደሚመስል ጉስቁልናው ምን እንደሚመስል አብረን እዛና እዚህ ጥቂት ብልጭ በሚሉ ነገሮች ውስጥ አሁን እንዳለው ነው። በፍጹም የእግዚአብሔር መንግስት ዶሚኔት አያደርግም። የሆነ ብልጭ በሚል ነገር አለም ባልተያያዝን ካልተቀባበልን እርስ በርሳችን አንዳችን ውስጥ ያለውን ጸጋ አንዳችን አክሴፕት አድርገን በዛ ጸጋ አብረን ራን ካላደረግን የጎዶሎች ሆነን ነው የምንቀር። ስለዚህ ወደፊት የጨለማው ጉልበትና የጨለማው ግስጋሴ ኃይል ያገኘው ክርስቲያኖች ባለመቀባበል ባለ ህይወቱ ስለሚመላለሱ እዚህ አገልጋዩን አይቀበልም፣ እህት ወንድሙን አይቀበልም። ስለዚህ ያለው ህይወት የመገፋፋትና የመጠላላት ነው። ያ ደግሞ ለጨለማው ግስጋሴ ጉልበት ሆኖ ኃይል ሆኖ ብርታት ሆኖ እዚህ ሰው ዛሬ እህቱን አባሯ ሌላ ይላል፣ ወንድሙን አባሯ ተመስገን ይላል። ምንም ችግር የለም። የጉስቁልና ችግር የለም። ልማርጎ አሳዶ ጌታ ይመስገን ሃሌሉያ በቃቱ እንዴት ይሆናል? ያን እንደ ሃሌሉያ እግዚአብሔር ይሰማል ብላችሁ ታስባላችሁ? ጌታ ኢየሱስ ክርስቶስ የሞተው ለማን ነው? ለሰው ነው። ስለዚህ ጌታ ኢየሱስ ክርስቶስ የሞተለትን ሰው አሳዶ ወዴት ነው ሃሌሉያ የሚባለው? ግራ የገባ ነገር ምን አይነት ወንጌል እንደሆነ አሁን የትውልድ ያያዘ ያለው አይገባም። ጌታ የሞተለትን ሰው አባሮ አሳዶ በቃ ጌታ እንደዚህ ኖ ይገባችሁ። ስለዚህ ወንጌል አሁን አሳዱልኝ ሳይሆን ሰብስቡልኝ ነው። የመከሩ ሰራተኛ መከሩን ሰብሳቢ ወደ ጎተራው የሚያስገባ የመከሩ ጌታ የሰጠውን ኃላፊነት በትክክል የሚወጣ አገልጋይ ነው እግዚአብሔር የሚፈልገው። መከር በታኝ አይፈልግም እግዚአብሔር። አሁን መከር በታኝ ስለበዛ ጉስቁልናው በዛ። ዋጋ የተከፈለላቸው በመስቀል ላይ ተንጠልጥሎ ደሙን አፍሶ ህይወቱን ሰጥቶ ዋጋ ከፍሎ ያዳናቸው ከባቢሎን ያመለጡት ውስጥ እንኳን ያጉት በጉስቁልና ሌላውን አሳዶ እዚህ ወንድም ድምጽ ወደ ህይወታችን ሲመጣ ብዙ የሚያሳየን ነገር አለ። እንግዲህ ይሄ ወንድም ድምጽ ወጣ ጊዜ ቁጥር 4 ላይ ይሄን ነገር በሰማው ጊዜ አያላ ቀናት አዘንኩ፣ ጾምኩ፣ ጸለይኩ ይለናል። ያ ሲሰማ ወደ ምን አመጣው? ወደ ሐዘን ከተተው። የሐዘን ደግሞ ወደ ምን ከተተው? ወደ ጾምና ጸሎት ከተተው። ዛሬ እኮ በተሰማ ድምጽ ሳይሆን ጾምና ጸሎት ያለው በስሜት ሞራል። ስለዚህ እግዚአብሔር የሚፈልገው ጾምና ጸሎት እሱ በተናገረው እሱ በላቀው ድምጽ እሱ ባለው ነገር ውስጥ ያለ ህይወት እንጂ ሌላው ጾምና ጸሎት ሊሆን አይችልም። ፕሮግራም ሊሆን ይችላል፣ ፕሮግራሞቻችን ሊሆኑ ይችላል። ፕሮግራሞቻችንን አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው እሱ በተናገረው ነገር ነገሮች መሰራታቸው ብቻ። ስለዚህ መለኪያው የቱንቢ መለኪያ እግዚአብሔር ሲለካ የቱንቢ መለኪያ እሱ ከተናገረው ነገር ውጪ ከሆነ እግዚአብሔር አያውቀው። እዚህ ነው ዛሬ የእግዚአብሔር ክብር ከቦታው በለቀቀ የካቦድ በሆነ ትውልድ እቺ ሴት ወለደች አይደል? ወንድ ልጅ ተወለደልሽ አሏት። ደስ ይበል። ምን ያደርጋል? ያለ ክብር የተወለደ ወንድ ልጅ ምን ይጠቅማል? ክብሩ ለቆ ቢወለድ ምን ዋጋ አለው? ስጋ። ስለዚህ ክብሩ እያለ እግዚአብሔር ክብር ሳይለቅ እግዚአብሔር ክብር እያለ ቢወለድ እሱ ውጤታማ። ክብር የለሽ ትውልድ ምን ይጠቅማል አለች። ገባታ ያለ ከክብር ውጭ የተወለደ ምንም ዋጋ የለውም ማለት ምንም አይጠቅምም ማለት። እዚህ እግዚአብሔር እያንዳንዱ ነገራችንን የሚለካው በድምጹ ልክ ነው።
በተናገረው ነገር ልክ የማይሰራ ከሆነ ያንን ነገር እግዚአብሔር አይፈልገው ጣዖት ነው እግዚአብሔር ከተናገረው ውጭ የፈለገ የሚያምር አይደለም ጉድ የሚያሳይ ነገር ምን አይው ጣዖት ነው ለእግዚአብሔር እዚህ ስኬል ያዛለው ትንቢው መለኪያውን ያዛል ለካ በዛ በድምጽ ትክክል ነው ወይ ያለው በዛ እኔ ባልኩት ነገር ላይ ነው ወይ የቆመው ተወልዶ እኔ በተናገርኩት ነገር ላይ ነው ወይ እየሰራ ያለው እኔ የተናገርኩት ነገር አምኖ ነው የሚኖረው ወይስ ሌላ ስለዚህ ዓለማዊ ሲስተም በሙሉ ጣዖት ነው እግዚአብሔር ይፈልገው እሱ የተናገረው ነገር ብቻ እግዚአብሔር ሁሉን ቻይ ሁሉ ማድረግ ይችላል ስለዚህ አሁን ለእግዚአብሔር እንዲህ የሚባል የለም አድርግ የተባለውን አድርግ ከዛ ውጭ ያለው ነገር ለእግዚአብሔር ጣዖት ነው አመጽ ነው ስለዚህ ነቢያ ሲሰማ የሰማው ነገር ውስጡን ስለመታው እግዚአብሔር ሆይ አለ እንዲህ ነው በቃ ያለውን ተናዘዘ እኛንን ካልከው ነገር ውጪ ሄድ ነው እኛንን አለው አረ ውጪ ወጣ ነው እኛንን አለ አንተማ የተናገርከው ራይት ነው ትክክል ነው ጻድቅ ነው ቅዱስ ነው ቅን ነገር ነግረህን ነበር እኛ በቅን ነገር ውስጥ ብልጦች ሆነን ሌላ ነገር ፈልገናል እኔና አባቴ ቤት ነው ይበደልነው አንተ ምን አረከና ለሁሉ ነገር ችግሩ አንተ ከተናገርከው መስመር መውጣታችን ነው መንፈስም ማሳዘናችን ነው ቃልህም መሸራረፋችን ነው ቃልህም መሸቀቀጣችን ስለሆነ የሁሉ ነገር ራሳችን ያመጣ ነው መዘዝ እንጂ አንተ ያመጣው አይደለም እግዚአብሔር ሆይ ነቢያ የጉስቁልና የቅጥሩ መፍረስ የበሩ መቃጠል ችግር ገባው ሰው ከምን ወጣ ከእግዚአብሔር ሐሳብ እልም ብሎ ሄደ በራሱ መንገድ ሄደ ግን ምን ይላል ሃሌሉያ አለ ጀግና እግዚአብሔር ሲለካው ከምን ውጪ ነው ከቃል ውጪ ነው ከመንፈሱ ውጪ ነው እሱ ከተናገረው ከሐሳብ ውጪ ነው ያለው ግን ይኖራል በመንፈሳዊ ለምጥ ተመቶ መንፈሳዊ ለምጡ ላይ ይኖራል ይሽከረካል ይለው በጉስቁልና ኦኬ ስለዚህ ይሄ ሰው ሁሉ ነገር ስለገባው ምንድን ነው ያለው ቁጥር 4 ላይ 5 ላይ ከዚያ እንዲህ አልኩ ለሚወዱህና ትእዛዝን ለሚያከብሩ ነቢያ ምን አይነት ሰው እንደሆነ ታያላችሁ ለሚወዱህና ትእዛዝን ለሚያከብሩ እግዚአብሔርን ሰው ለወድም በዝማሬም እንወድሃለን በስብከት እንወድሃለን በምናም እንወድሃለን እግዚአብሔር መውደዳችን በምድር ይታወቀው ቃላችን ይንቀ ብትወዱ ትእዛዜ ስለዚህ እግዚአብሔርን የሚወድ ሰው እግዚአብሔርን ትእዛዝ የሚጠብቅ ብቻ ከዛ ውጭ ያለ እግዚአብሔር ነው ይወድ ውሸት ብትወዱኝ ትእዛዜ ጠብቁ እዚህ ነው ዳል ጌታው ወንድሙን የማይወድ ነፍሰ ገዳይ ነው ያላየውን እግዚአብሔር እንዴት ይወደዋል ወንድሙ ከጠላ ስለዚህ ብዙ ከእግዚአብሔር ትእዛዝ ውጪ ስለሄደ ምን አለ ትእዛዝን ለሚያከብሩ የፍቅርህን ቃል ኪዳን የምትጠብቅ ታላቅ የተፈራ አምላክ አያችሁ የምን ቃል ኪዳን ነው ያለው ይላል የፍቅር ቃል ኪዳን ትእዛዝን ለጠበቀ ሰው ያን ቃል ኪዳን የምትጠብቅ የፍቅር ቃል ኪዳን የምትጠብቅ አምላክ ነው ከዛ ውጪ ግን ከሆነ ማን ሊያገኝህ አይችልም የፈለገ አይነት ሲስተም ይኖራል እግዚአብሔር ትእዛዙን በማይጠብቅ ሰው እዚያውን የቅጥር መፍረስ ትልቁ ችግሩ ምንድነው አለ ትእዛዙን አለመጠበቅ ቃሉን አለመጠበቅ ድምጹን አለመጠበቅ እዚህ ጾምና ጸሎት ከጸለየ በኋላ ይሄ ሰው ችግሩ ገባው ችግሩ ከእግዚአብሔር ነው እንዴ አይደለም ኦኬ እንቀጥልሽ እግዚአብሔር ስለሚወደው ጸሎትና ጾም ትላንትና በስፋት እንግዲህ ነግራችኋለሁ ነሚያም ያው የገባበትን ነገር ከመታው ነገር አኳያ ችግሩን ሲረዳ ለሚወድ ትእዛዙን ለሚያከብሩ የፍቅርን ቃል ኪዳን የምትጠብቅ ታላቅ የተፈራ አምላክ የሰማይ አምላክ እግዚአብሔር ሆይ እያለ ወደ ጾምና ጸሎት ሲገባ ታያላችሁ እኛ አሁን ጾምና ጸሎት ስንገባ የእግዚአብሔርን ትእዛዝ በመጠበቅ ካልሆነ ለፕሮግራም ብዙ ፕሮግራሞች የሉንም አሉ እግዚአብሔር ያንዳንዱ ፕሮግራም የሚለካበት የመንፈሱ መለኪያ አለው ያ የመንፈሱ መለኪያ እሱ በተናገረው ትእዛዝ ልክ የማይሆን ከሆነ አይቀበለው እኔ የምፈልገው ጾምና ጸሎት ምን አይነት ነው
ቀበር እንድትሰብር ታሰረ እንድትፈቱ የተራበ እንድታበላ እንዲህ የዛን ጊዜ ጽድቅህ እንደ ሞገድ ውሃ ይሆናል። አሁን ጽድቃችን እንደ ሞገድ ውሃ ሊሆን ያለመያዙ ያለመቀባበሉ ጉልበት እየበዛ በሄደ ቁጥር የጽድቅ ጉልበት የጽድቅ ኃይል ወይም የእግዚአብሔር ክብር ስፍራውን እየለቀቀ የዛን ጊዜ ማነው ስፍራ እያዘ የሚመጣው? የጨለማው ጉልበት የጨለማው ኃይል። ሁለት ኃይል ብቻ ነው በዓለም ላይ ያለው፣ ሌላ ምንም ኃይል የለም። አንዱ የጨለማ ነው፣ አንዱ የብርሃን ነው። ሌላ የለም። ሁለት አይነት ሰው ነው ያለው፣ የእግዚአብሔር ሰው ያጋንንት ሰው። አዲስ ኪዳን ውስጥ ነው ያለነው። ሌላ የአዲስ ኪዳን ኃጢአት የሚለው ማንን ነው? በኢየሱስ ክርስቶስ አምኖ ያልዳነ እሱ ኃጢአተኛ ነው ይላል። አምኖ መዳን ማለት ምን ማለት ነው? በእግዚአብሔር ትእዛዝ መኖር ነው። የሚወዱኝ ትእዛዝ የእግዚአብሔርን ትእዛዝ ሳንጠብቅና በእግዚአብሔር ትእዛዝ ሳንኖር አምኛለሁ የዳንኩ ነኝ ምናምን የሚባል የለም። ምክንያቱም ማንም ሰው በሆነ ይታወቃል በፍሬው። ኦኬ እሺ፣ ወደ ችግሮቻችን እንግዲህ ችግሩን ለመፍታት በዚህ ዘመን ባለው የክርስቶስ አካል ውስጥ ባለ ችግር የታየውን ችግሮች እያንዳንዱ ከመተንተናችንና የሚታደሰው ነገር ከማየታችን በፊት አለፍ ብዬ ችግሩን ለመፍታት የሚያስፈልጉንን አንዳንድ ቴክኖሎጂዎች እናገራለሁ። በነህምያ መጽሐፍ ምዕራፍ 2 ላይ ከ11 እስከ 16 እሱን ቃል እናይና አብረን እኔም ወደ ኢየሩሳሌም ሄድኩ ይላል ነህምያ። ምን አለ? ሄድኩ። ያንን ነገር ከሰማ በኋላ ከጾመ ከጸለየ በኋላ አሁን ወዴት ነው ሄደው? ወደ ያ አለ ሆኗል ፈርሷል ወደ ተባለው ቦታ ሄደ። ካለበት ወደሚፈለግበት ቦታ ምን አደረገ? ተንቀሳቀሰ፣ አክሽን ወሰደ። አያችሁ? አሁን ከዚህ እንቅስቃሴ በኋላ በዚያም 3 ቀን ከቆየው በኋላ ስንት ቀን? 3 ቀን። ኢየሱስ ክርስቶስ በምድር ሆዱ ስንት ቀን ቆየ? 3 ቀን። ከ3 ቀን በኋላ ምንድነው አለ? ትንሳኤ ነው። 3 ቀን ጉስቁልና የትንሳኤውን ህይወት ለማምጣት በዛ ስፍራ ላይ ሄዶ 3 ቀን ተቀመጠ። ስንት ቀን? 3 ቀን። ከጥቂት ሰዎች ጋር በሌሊት ወጣ። ኢየሱስ ክርስቶስ የተነሳው በትንሳኤ ነው። በሌሊት ስለዚህ ይሄ ሰው በቀን አይደለም። ኦኬ እግዚአብሔር ለጌዲዮን ተገለጠለትና መጀመሪያን መሰዊያ ያፍርሳል። ያባትህን ህዝብ ይገለኛል አለ። ምን ችግር አለ? እሱ ሲተኛ አንተ ታፈርሰዋለህ። በሌሊት ይላል። በምን ወጣው አለ? በሌሊት። ሌሊት ሰዎች የማያዩበት። ለዚህ ነው ኢየሱስ ክርስቶስ ማንም ሰው የማይሰራበት ምን ትመጣለች አይደል? ሌሊት። በሌሊት መውጣት፣ በሌሊት መሄድ ምን ማለት ነው? ይገባችኋል? አዲስ ኪዳን ሰዎች ሊያደርጉት በማይችሉበት ጊዜ፣ ሰዎች ሊያደርጉበት በማይችሉበት ጉልበት ተገለጠ። እነሱ ሊሰሩት ሊያደርጉት በማይችሉበት፣ ሊያዩት በማይችሉበት፣ ሊቋቋሙ በማይችሉበት በዛ ጉልበት እና ተገለጠ። ሌሊት ነው። አይዙም፣ አይችሉም። ተገለጠ። ኦኬ ከጥቂት ሰዎች ጋር በሌሊት ወጣ። ጥቂት ሰዎች ለምን ከህዝብ ጋር አልሄደም? ለምን ጥቂት ሰዎች ያስፈልጋሉ? እግዚአብሔር በሰጠው ተልእኮ፣ እግዚአብሔር በሰጠው ጥሪ ያመኑ ጥቂት ሰዎች፣ ለዛ ጥሪ ለዛ ተልእኮ አብረው ምላሽ የሰጡ ጥቂት ሰዎች። እግዚአብሔር በጉባኤ አይደለም አሁን የሚሰራው በጥቂቶች። ለምን? ለእግዚአብሔር ጥሪ ምላሽ ስለሚሰጡ ብቻ። እሺ ወጣው አለ። ከዛ ለኢየሩሳሌም አደርገው ዘንድ እግዚአብሔር በልቤ ያኖረውን ነገር ለማንም አልተናገርኩም። ምን አይደረም? እግዚአብሔር በምን ያስቀመጣል? በልቤ አይደል ያለው? በልቡ እግዚአብሔር ያስቀመጠው የዚህ ሰው መቼ ነው?
ሲሰማ ሲመታው ካልሰማችሁ የሚቀመጥ ነገር የለም ካልሰማችሁ ልባችሁ ውስጥ የገባ እግዚአብሔር ነገር የለም ስትሰሙ ልባችሁ ውስጥ የሚቀመጥ ነገር አለ እግዚአብሔር በልብ ያስቀመጠው ለማንም አልተናገረም ለምን አስጨንጋፊ አለ አስወራጅ ጽንሳ አስወራጅ ዘመን ቆሞ ብዙ ነገር ስራል ለማንም ለማን መናገር እንደሚገባው ስለሚያውቅ ነው ለማን መናገር መቼ መናገር እንደመናገር እንደሚገባው ያውቃል ስለዚህ ለማንም አልተናገርኩም ማለት ኦኬ ከተቀመጥኩበት እንስሳ በቀር ከኔ ጋር ሌሎች እንስሳ አልነበሩ ኢየሱስ ክርስቶስ ስንት እንስሳ ነበር ማንም ሌላ እንስሳ ኦኬ እንቀጥላለን በኢየሩሳሌም በሌሊት ወጥቼ በሸለቆ በኩር አድርጌ ወደ ዘንዶው የውሃ ጉድጓድና ወደ ቆሻሻ መድፊያው በር ሄድኩ ለምን አስፈልጉት እነዚህ በኋላ እናያቸዋለን የፈረሱት የኢየሩሳሌም ቅጥሮች በእሳት የወደሙትን በሮች ተመለከቱ ከዚያም ወደ ውሃ ምንጭ በርና ወደ ንጉስ ኩሬ ሄድኩ ይሁን እንጂ የተቀመጥኩበትን እንስሳ ማሳለፍ የሚችል በቁጥታ አልነበረም ስለዚህ ቅጥሩን እየተመለከቱ ሌሊቱን ሸለቆን አለፌ ወደ ላይ ወጣሁ በመጨረሻም ተመልሼ በሸለቆ በር ኩር ገባሁ ለአይሁድ ወይም ለካህናት ወይም ለመኳንንቱ ወይም ለሹማምንቱ ወይም ስራውን ለሚሰሩ ሰዎች ገና ምንም የተናገርኩት ነገር ስላልነበረ ወዴት እንደሄድኩ ወይም ምን እንዳደረኩ ሹማምንቱ አላወቁም አያሳዝን የቸርች ሹመኛ ቁጭ ያለ ቸርች ካህን የተባለ አያውቅም ፈርሷል ጠፍቷል ግን ሃሌሉያ ምንም አያውቅም በልቡ የተቀመጠ ነገር ስለሌለ እንዴ ሊሆን ይችላል የልብ ሸክም ስለሌለው እንዴ ሊሆን ይችላል ችግር ለመፍታት የችግሩ መንስኤ ወዳለበት ቦታ ላይ መሄድ ይጠይቃል ኦኬ በአካል ውስጥ ያለ መያዝ ያለ መቀባበል ቅጥር የፈረሰበት ትውልድ ምልክት ነው በአንድ ትውልድ ላይ መያዝ መቀባበል መደጋገፍ ከሌለ ያ ቅጥር የፈረሰበት ትውልድ ምንድነው ምልክት ነው የቅጥሩ መፍረስ ምክንያት ደግሞ ምንድነው ይላል ቁጥር 4 ቀደም እንዳለ እግዚአብሔርን ትእዛዝ ያለ መጠበቅ እግዚአብሔርን ትእዛዝ ባለ መጠበቁ ትውልዱ ቅጥሮቹ ፈርሰዋል በሮቹ ተቃጥለዋል በጉስቁልና ተመቶ ምን ብሏል በውርደት ተቀምጧል ኦኬ ነህምያ ወደ ተገለጠለት ስፍራ የችግሩ ምንጭ ካየ በኋላ ችግሩን መስራት እንዴት እንደሚገባው ዝም ብሎ አላወራም አልተናገረም ካህናቱ የሉም እዛ ሹማምንቱ የሉም እዛ አለቆቹ አሉ እኮ ሁሉም እኮ ነገር እኮ አለ እያለ ነው እኮ ሌላው ነገር የተበላውና የተመታው የለም እኛ ጋር ሞቅ ያለው የለም ሹማምንቱ የሉም ካህናቶች የሉም አሉ እኮ የለም ሁሉ ነገር የለም ስርዓቱ ምናምን የለም አለ ቅጥርና በር ነው አይደል ጉስቁልና የት ነው ያለው ሁሉም አለ አለቃው አለ ሹማምንቱ አለ ካህኑ አለ ምናምን አለ ግን ቅጥርና በር የለም በመንፈሳዊ ጉስቁልና ውስጥ ለምን የልብ ሸክም የላቸው የሰሙት ነገር ስለሌለ ኦኬ በማንኛውም አቅጣጫ በኩል የዚህ ዘመን ትውልድ ወይ ማገልጋይ ሊያጤናው ከሚገባው እውነት አንዱ የልብ ሸክም ነው የልብ ሸክም ከሌለ ቅጥር ማደስም ሆነ በር ማደስ መጠገን ትውልድ ካለበት ጉስቁልና ማውጣት አይቻልም የልብ ሸክም አለኝ ወይ ሁሉ መጠየቅ ያለበት የልብ ሸክም ካለ እግዚአብሔርን ትእዛዝ ይታዘዛል የልብ ሸክም ከሌለው ከእግዚአብሔር ትእዛዝ ውጪ ነው የሚኖረው ስለዚህ የልብ ሸክም አለኝ ወይ ኦኬ መለኮታዊ መርህን በመከተል እንግዲህ ሌሎችን በተለያየ አገልግሎት ሩጫ ከማሰለፋችን በፊት ራሳችን በትክክለኛ ሩጫ መስመር ላይ መሰለፋችንን በእግዚአብሔር ቱንቢ መለካት ህይወታችን መለካት አለበት ኦኬ ነህምያ መጽሐፍ ምዕራፍ 3 ቁጥር 1 ላይ ልምጣና ወደ ዛሬው የትምህርት ሐሳቤ ልግባ እንግዲህ ትላንትና ከነጋገርነው ሪስቶር የማድረግ ያህል ነው እንደገና የመድገምም እናንተ ውስጥም ደግሞ ሪስቶር ማድረግ እንዳይጠፋ ማደስ ነው ማደስ ስራ ብቻ ጥሩ ነገር አለ እሺ ወደ ዛሬ ሐሳቤ ልግባ ነህምያ መጽሐፍ ምዕራፍ 3 ላይ እንሂድና ቁጥር 1 ሊቀ ካህናቱ ኤልያሴብና
ወንድሞቹ ካህናት ለሥራ ተነሱ። የበጎች በር የተባለውን እንደገና ሰሩ። ሊቀ ካህን ነበረኩ። የልብ ሸክም አልነበረም። አሁን ሊቀ ካህናችን ማን ነው? ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ አሁን ለሥራ የተነሳበት ሰዓት ነው። የሚቀሩት ካህናት እኛ ሊቀ ካህናቱ ኤልያሴብና ወንድሞቹ ጌታ ወንድሞች አይደል ተነሷል። መጀመሪያ የታደሰው የምን በር ነው ይለናል? የበግ በር። ለምን? ምን ማለት ነው? ጥገና የጀመረው አዲስ ነገር ቀድሞ በነበረው ቦታ ላይ መጀመሪያ የታደሰው የበግ በር ነው። የምን በር? የበግ በር። የበግ በር የሚያሳየው በእግዚአብሔር ሕዝብ ውስጥ ሊኖር የሚገባውን የመጀመሪያውን አገልግሎት ነው። በእግዚአብሔር ሕዝብ በክርስቶስ አካል ውስጥ ሊኖር የሚገባው የመጀመሪያው አገልግሎት የበግ በር። መዝሙር መጽሐፍ 100 ቁጥር 3 እግዚአብሔር አምላክ መሆኑን እወቁ፣ እርሱ ፈጠረን፣ እኛም የእርሱ ነን፣ እኛ ሕዝቡ የማሰማሪያው በጎቹ ነን። አሁን የጠፋው ምንድን ነው? የማሰማሪያው እግዚአብሔር አምላክ መሆኑን እወቁ። መጀመሪያ እርሱ ፈጠረን፣ እኛም የእርሱ ነን። ኦኬ፣ ኢየሱስ ከፈጠረን የእርሱ ከሆነ እኛ ሕዝቡ የማሰማሪያው በጎቹ ነን። አሁን የተቃጠለው የበግ በር ነው። በግ ቤት ይሰማራ ታዲያ። ኦኬ፣ የገባችሁ ነው? በእግዚአብሔር ሕዝብ መካከል የተቃጠለው የመጀመሪያው የንበር ነው የበግ በር። የበግ በር እንግዲህ ሲቃጠል የእግዚአብሔር ሕዝብ ምን የለውም? መሰማሪያ የለውም። የበግ ቅድሚያ ፍላጎት ምንድን ነው? ምግብ። በጎች የሚመገቡት በጠባቂ፣ አሳዳጊ፣ ተንከባካቢ፣ መጋቢ እንጂ በቅጥር ሙያተኛ አይደለም። በግ በቅጥር ሙያተኛ አይመገብም፣ ወይም በተጋባዥ አይመገብም፣ አያድግም። የገባችሁ? በጎች የሚመገቡት በሚጠብቃቸው፣ በሚያሳድጋቸው፣ በሚንከባከባቸው መጋቢ እጅ ነው እንጂ በሙያተኛ ወይም በተጋባዥ አይደለም። ለምን? በጎች አንድ ባህሪ ያላቸው፣ ከለመዱት ድምፅ ውጪ ያለን ድምፅ ስለማያውቁ ያስበረግጋቸዋል፣ ያስጨንቃቸዋል። ስለዚህ አሁን በግ ከለመደው ድምፅ ውጪ ሙያተኛ ብታመጣበት ይንቀጠቀጣል፣ ይበረግጋል። የሆነ የማያውቀውም ተጋባዥ ምናምን ብታመጣ ለሱ ምንም የለውም። ገብታችኋል? በግ በር ኦኬ። በጎችን አለመመገብ ማለት በሩን ማቃጠል ማለት። ስለዚህ በእግዚአብሔር ሕዝብ መጀመሪያ የጠፋው የእግዚአብሔርን ቃል የመመገብ አገልግሎት። በማቴዎስ ወንጌል ምዕራፍ 9 ከ36 እስከ 38 ሕዝቡም ይላል ጌታ ኢየሱስ ክርስቶስ ቁጥር 35 ላይ ነው። ኢየሱስም በምኩራቦቻቸው እያስተማረ የእግዚአብሔርን መንግስት የምስራች እየሰበከ እንዲሁ ደዌን ሁሉ እየፈወሰ በከተሞቹ በመንደሮቹ ዞረ ይላል። በማን ያስተማረው? በራሳቸው ምኩራብ። እሱ የለውም። ኦኬ፣ በራቸው የተቃጠለባቸው ማለት ነው። ከዛ ምንድን ነው ያለው? ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ ሆነው ባየ ጊዜ ያዘነላቸው። ተጨንቀውና እረኛ እንደሌለው በግ
ስለዚህ እዚህ ዘመን ትውልድ ይሄ የተጨነቀ ተመልካች የለሽ የሚያስፈልገው አለ እግዚአብሔር የተቃጠለው በር መጠገን አለበት መጋቢ እግዚአብሔር በትክክል የሚመግብ የሚከባከብ የሚያሳድግ የሚራራልን የሚያዝንልን የሚደግፈው መጋቢ ኦኬ ደቀ መዛሙርቱንም እንዲህ አላቸው መከሩ ብዙ ነው የመከሩ ሰራተኞች ግን ጥቂት ናቸው ስለዚህ የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑታል ጥቂት ናቸው ብዙ አይደሉም ለዚህ ነው ጥቂት ስለሆኑ ህዝቡ በጉስቁልና ውስጥ ያለው የልብ ሸክም የላቸውም ሌሎች የልብ ሸክም ያለው መጋቢ ተንከባክቦ ለምን ያደርሳል ለቁም ነገር የልብ ሸክም ከሌለው መጋቢ የት ያደርሰዋል ይሸጠዋል ነጋዴ ስለሆነ ይሸጠዋል ወይስ የሸጠው ማን ነው የራሱ ወንድም ማለት ነው ታዲያ በንግድ አገልግሎት የተሰማራው ሆኖ መጋቢ ሊሆን አይችልም መጋቢ ነጋዴ አይደለም በዮሐንስ ወንጌል ምዕራፍ 10 ከ2 እስከ 3 እየገባችሁ ነው የበግበር የተቃጠለው ለችግራችን ምክንያቱ አንዱ የመሰማሪያው የበግበር 10 ከ2 እስከ 3 የእግዚአብሔር ቃል ሲናገር በር ጠባቂው በሩን ይከፍትለታል በጎቹም ድምጹን ይሰማሉ የራሱን በጎች በየስማቸው እየጠራ ያወጣቸዋል የራሱን በግ ለአንድ ሁለት የራሱ ያለው ነው ያሰለች የራሱ የሆኑትም ሁሉ ካወጣ በኋላ ፊታቸው ይሄዳል በጎቹም ድምጹን ስለሚያውቁ ይከተሉታል ወሬት መብራቸው ይሄዳል መንገድ የሚያሳያቸው እሱ መልካሙን ስፍራ የሚያሳያቸው እሱ ከፊት ጠላት ቢመጣም የሚታገልላቸው የሚጥልላቸው እሱ የሚጋርዳቸው እሱ የሚያሳያቸው እሱ አሁን እኮ ከፊት ይጠፋ ተዋላ ሆነ ስለዚህ መጋቢ ከፊት እንጂ መሄድ ኋላ እሺ አንደኛ ጢሞቴዎስ 5:17 ማደስ የሚገባን ነገር ስለሆነ ነው የተቃጠለ በር ስለሆነ እውነትን በፍቅር የሚመግቡ ስለሌለ ብዙ ጉስቁልና በጉቤት ይሰማራ ነጋዴ በስቷል ችግር የለም 5:17 ቤተ ክርስቲያንን በሚገባ የሚያስተዳድሩ ይልቁንም በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል በምን ይላል በሚገባ የሚያስተዳድሩ አንድ በመስበክና በማስተማር የሚተጉ መስበክ ሌላ ነው ማስተማር ሌላ ነው በእነኚህ በሶስቱ አገልግሎት ውስጥ ትጋት ያላቸው ሽማግሌ ተባሉ በእጅ የተመረጡ አላለም ስንፈልግ ምን ሾማቸው ስንፈልግ የሚሸራቸው አላለም ሽማግሌ አይላቸው እነኚህ ናቸው መጋቢዎች የሚያስተዳድር የሚሰብክና የሚመግብ የሚያስተምር የሚተጋ ትጋት ይጠይቃል ስለዚህ ትጋት የለሽ በሙሉ አገልጋይ አይደል የልብ ሸክም የለው የሚተጋ ለዛ ለግልገል ጠቦት በግ ለሚባለው ከፍ አድርጎ ለማሳደግና የተሻለ ነገር ላይ እንዲደርስለት የሚተጋ እነሱ ክብር ይገባቸዋል ለማይተጋው ምን አይነት ክብር አለ ያ ክብር በምድር አይጠብቀው የሰማይ አክሊሉ እያንዳንዱ የሰማይ አክሊል ማን እንደሆነ ታውቃላችሁ አሳድጎ ያደረሰው ብቻ ተግተ ለፍተ ግልገል ጠቦት በግ አድርገህ ለፍሬ ካላደረሰ አክሊል የሚባል የለም እጥፍ ክብር የሚባለው እሱ ነው እንጂ እዚህ ቁጭ ብድግ የሚል ሰው አይደለም አንተም በግ ነህ እሱም በግ እኛን ካላደረስ አክሊል ባይታሰብ ነው የሚሻለው ለምን በትጋት ያደረሰው የለም ጳውሎስ እኮ ተዘጋጅቶልኛል ሲል አድርሶ እኮ ነው ተግቶ አድርሶ እኮ ነው ስለዚህ አይ በተቃጠለ በር ውስጥ እየኖረ ይሰጠናል ሽልማታችን ቢል ከየት መጥቶ
ከት እንደውም ምንድነው የሚጠብቀው? ቅጣት። ስማሉ ሰጣቸውና ሄደ። ነግዱ አትርፉ ብሎ አይደለም እንዴ? ከዛ በኋላ አንዱ ምንድነው ያደረገው? አንተ አለው ከእንደዚህ አያቆም እኮ ደብቆ ቁጭ አድርጎ የራሱን ስንፍና ካልዘራበት የምሰበስብ እንደዚህ ታዲያ ለምን አልነገድክበትም? እዚህ ጸጋ አላችሁ፣ በሰጣችሁ ጸጋ ካልተጠቀማችሁበት ታዲያ ለምን አልነገድክበትም እንደምትባል አትጠራጥሩ። ምንም እንግዲህ ጸልይበት ኖ ለምን አልነገድክበትም መጠየቅህ አይቀርም። ሲባላችሁ ነገር አንድም ሰው ይሁን ሁለትም ሰው ይሁን ጸጋችሁ ተጠቅማችሁ አሰብ የዘመኑ መጨረሻ ነው። አለበለዚያ አክሊል የሚባለው ሀኬተኛ ባሪያ መባል ይመጣል። አስጠነቅቃችኋለሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ጌታ ያልሰጠውን ነገር አይጠይቅም። በውስጣችሁ ያስቀመጠውን ነገር ብቻ እሱን ለሌላው በማካፈል እሱን በመስጠት በሱ በመትጋት አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ላይ በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ። የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን። መለኪያው ነው። አያችሁት? እንዲሁ ጠብቁ ትእዛዝ ነው። ጠብቁ እኮ ትእዛዝ ነው። የእግዚአብሔርን መንጋ ጠብቅ ትእዛዝ ነው። ይሄ ግን ያ ትእዛዝ ደግሞ እንዴት ይፈጸማል? የምትጠብቁት ከእግዚአብሔር እንደሚጠበቅባችሁ። ከእግዚአብሔር ምን ይጠበቅብሃል? በግዴታ አይደለም የምትጠብቀው፣ ተገደህ አይደለም የምትጠብቀው፣ ተጨንቀህ አይደለም የምትጠብቀው፣ ወይም አስጨንቀህ አይደለም የምትጠብቀው፣ በፈቃደኝነት። ለምንድን ነው እግዚአብሔር ፈቃደኝነት የሚጠይቀን? ፈቃድ ስለማይጋፋ፣ ፈቃድ ስላለው ሰው አይ ፈቃድን አይጋፋም። በፈቃድ ግን ስታገለግለው አክሊል ይኖራል። ለምን? የልብ ሸክም ያለው ሰው ፈቃደኛ ነው። ፈቃደኛ ላይ ለጥቅም በመስገብገብ ሳይሆን ወገኖቼ፣ በዚህ ዘመን የበዛው ጥቅም አሳዳጅ ብቻ ነው። ከልቤ ነው የምነግራችሁ። ስም፣ ጥቅም፣ ክብር፣ ዝና አይደለም። የንግድ ቤት እኮ ነው የሚመስለው ቸርች አይደለም። የንግድ ቤት ችርቻሮ ነው የሚመስለው። በጎች እኮ ግራ እዚህም ይጮሃል። የበግ ጮታ አይሰማችሁ? እዚህም ቸርች መጥቶ ሃሌሉያ የበግ ጮታ እኮ ነው። እዚህም ምግብ የለም። እዛኛው ነው ለዛ በቃ ይንገራተታል። የማይዞርበት የለም። እረፍት የለሽ ነው። እረኛ እንደሌላቸው መንጋ ተበትነው አየሁ። በየቦታው ኦኬ። ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው መሰልጠን አይሁን። ምን ሆን? ምሳሌ በአንተ ህይወት ይማረኩ፣ በአንተ እርምጃ ይማረኩ፣ በአንተ ኑሮ ይማረኩ። ስለዚህ በአንተ ይማሩ፣ ምሳሌ ሁን። ከአንተ ይማሩ፣ ምሳሌ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 የበጉን በር ልናድስ ግድ ነው። ምዕራፍ 20 ቁጥር 28 ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። ትእዛዝ ነው። ተጠንቀቁ፣ ትእዛዝ ነው።
ጥንቃቄ ከጎደለ ትጣላለህ። መንፈስ ቅዱስ ማሳዛም መጣል ይመጣል። ወገኖቼ ተጠንቀቁ የሚባለው ነገር ምርቃት እንዳይመስላችሁ ትእዛዝ ነው። ተጠንቀቁ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ። ያርል የሚጠፋው በክርስቶስ ደም የተዋጀው በክርስቶስ ደም ዋጋ ተከፍሎ ሄዳ ነው። ጠብቅ ትእዛዝ ነው። አራይት ይላል። እስቲያው ስታዩት ትእዛዝ የገባውና የሚጠብቅ ሰው አለ እንዴ? ራሱን እንኳን የሚጠብቅ ይል ለራስ ተጠንቀቃል። ለራስ ተጠንቀቅ። አደርጋለሁ ብለ እንደዚህ መልእክታት ተልቋልኝ አገልጋይ ነው ብለ በኋላ እንዳትጣ ለራስ ተጠንቀቅ። በግርግር እግዚአብሔርን መሸወድ አይቻልም። እግዚአብሔር ሰው ሊታለል ይችል ይሆናል። እንደ ቆብ እንደ ድር ተሰብስበን ምርጫ ምናምን ብለን ሸውር ይችል ይሆናል። እግዚአብሔር ግን እግዚአብሔር ለራስ ተጠንቀቃል። ማስጠንቀቂያ ለራስ ተጠንቀቃል። እኔ እግዚአብሔር ነኝ አታታልለኝም። ሁሉን አውቃለሁ። ግን ሰው ልታጭበረብር ትችል ይሆናል። ግን ለራስ ተጠንቀቅ። መጨረሻ ላይ እድል ፈንታ ከማምር ጋር እንዳይው ለራስ መጀመሪያ ተጠንቀቅ። ምክንያቱም መንፈስ ቅዱስ ማንም አይታለው። ሰው አምላክ ነው፣ እግዚአብሔር ነው። ሰው ማታለል ይችል ይሆናል። ግን በኔ ስም እንዲያርገ ለራስ ተጠንቀቅ። ሁሉን ተተብድን ይሻላል። መዳን በራሱ አንድ ትልቅ ነገር ነው። ለራስ ተጠንቀቅ። ያቃተልክ ከመትኖር ድነበት ነው ይሻላል። ራስ ተጠንቀቅ። እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ጥንቃቄ የሚጠይቅ አገልጋይ በአገልግሎቱ ብዙ ጥንቃቄ ይጠይቃል። መጋቢ ማለት የበጎችን ፍላጎት የሚያሟላ ማለት ነው። መጋቢ ማለት የበጎችን ፍላጎት የሚያሟላ ማለት ነው። የበግ ፍላጎት የማያሟላ መጋቢ ሊሆን አይችልም። ስለዚህ የበግ ፍላጎቱ ምንድነው? መንከባከብ፣ ማሳደግ፣ ለፍሬ የሚያበቃ እንጂ ቀጥቃጭ እንዳያድጉ መንገድ ዘጊ የሚሆን መጋቢ የለም። መጋቢ ለፍሬ የሚያበቃ ነው። ስለዚህ የበግ ፍላጎቱ ካውሬው ከተንቆ ከብዙ ነገር ጠብቆ የሚያሳድገው ለፍሬ የሚያበቃው የሚያደርሰው እሱ ነው የበግ ፍላጎት። በአንደኛ ቆሮንቶስ ምዕራፍ 9 ላይ የእግዚአብሔር ቃል ሲናገር ከ16 እስከ 17 እግዚአብሔር አሁን ካያቸው ትልቅ ድክመቶች እና በሮቹ ከተቃጠሉበት አንዱ ትልቅ ነገር የእግዚአብሔር ቃል ወይም የእግዚአብሔር ቃል ገበታ መሸራረፍ ነው፣ መቀያየጥ፣ በዓለም ሲስተም መሰበኩና የእግዚአብሔር ቃል ኃይል እንደሌለው መነገሩ ብዙዎችን ወደ ምን ወስዷቸዋል? ወደ ባቢሎን ሲስተም። ስለዚህ ብዙዎቹ መጋቢዎች ሳይሆኑ ተፎካካሪዎች ናቸው። የትኛውንም ሰው አሳድጉና ተንከባከቡ ለፍሬ ለማብቃት አይፈልጉም። መጋቢ በድካም አይፈርድብህ። ከድካምህ የምትወጣበት መንገድ ያሳያል። መጋቢ በውድቀት ደስ አይለው፣ በመክሳት ደስ አይለው፣ በመታመም ደስ አይለው። ካንተ ጋር ዋጋ ከፍሎ ተጨንቆ ሙሉ እንድትሆንለት ይፈልጋል እንጂ ከህብረት በመጉደል መጋቢ ደስ አይለው። ፈልጎ አምብቶ ብሎ እግዚአብሔር ፊት ያመጣል እንጂ መጋቢ ውስጥ ያለው የእግዚአብሔር ነገር በመዳፈኑ ደስ አይለው፣ በመውጣቱ በማፍራት ነው እንጂ ደስ የሚለው። እዚህ አሁን ዝም በል የሚል መጋቢ የለም። ሁሉ የእግዚአብሔር ነብይ ቢሆን አንተ ስለኔ ትቀናለህ አለ ሙሴ ኢያሱን አይደል? ሁሉ ቢሆን ምን አገባ? ያደረገው እግዚአብሔር ሰጪ፣ አንተ ዝም በል። እዚህ ሁሉ ለፍሬ የሚያበቃ ነው መጋቢ እንጂ እኔ ነኝ እኔ ያለው እኔ ብቻ የሚል እሱ ንጉስ ጦና ሊሆን ይችላል እንጂ መጋቢ አይደለም። አንደኛ ቆሮንቶስ 9 ከ16 እስከ 17 የእግዚአብሔር ቃል ሲናገር ወንጌልን መስበኬ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ግን ወዮልኝ። እንዲህ አይነት ቋንቋ ከመጋቢ ሰምታችሁ ታውቃላችሁ? ወዮልኝ ለእኔ ሆነ የምጠፋው ሌላውን በሌላ መጋቢ እግዚአብሔር ሊያድነው እኔ ግን እጠፋለሁ። ወዮልኝ ለራሴ ምስል ነው የምሰብከው።
ግዴታ ባልሰብክ አለ ወይ ወጣ መጥፋቴ ነው ራሴ ልም ማለት ይሏል ስለ ለራሴ ሰለም ሰብኳል ይገባቸዋል መጋቢ ማለት በራሱ ህይወት ላይ አለ መስበክ አለ ማስተማር አለ መመገብ አለ መንከባከብ ወዮ የሚያሰኘው ነገር ውስጥ ነው የሚያስገባው እንጂ አለለ አክሊ ያለኝ የሚያሰኝ ነገር ውስጥ ያስገባል ለምን ባልሰብክ ይዩልኝ እሺ በፈቃደኝነት ብሰብክ ሽልማት አለኝ በፈቃደኝነት ካልሆነ ግን የመፈጸመው ተግባር የተጣለብኝና አደራ መወጣት ብቻ ይሆናል ታዲያ ሽልማቴ ምንድነው ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው ሽልማቱ እንደሆነ አያችሁ ሐዋርያው ሲናገር ያለ ክፍያ ወንጌልን መስበክ ነው አሁን ጥሩ ነው መጽሐፍ ቅዱስ ትምህርት ቤት ገብቶ መማር መጽሐፍ ቅዱስ ትምህርት ቤት ስለተመረቀ ፓስተር አትሆን ጥሩ ሰዎችም እጃቸውን አውጥተው ስለመረጡ በሰራቱ ያለ ክፍያ የምሰብከው ወንጌል ስለሌለ ተቀጣሪ ስለምትሆን ቀጥቃጭ እንጂ መጋቢ አትባል ስለዚህ ሰው ሁሉ አሁን ለምን ይሮጣል እንትላንት እንዳልኳው የጮኩበትን አይሰጡኝም ወይ እንዳለው በክሸላች ይባላል የበቆዳ ያለው ኦኬ ይቅርታ ልመለስ ዮሐንስ ወንጌል ምዕራፍ 10 ከ12 እስከ 13 እየገባችሁ ነው ብናገረው ነገር እየታያችሁ ነው ችግሩ በደንብ ዮሐንስ ወንጌል ምዕራፍ 10 ከ3 እስከ 14 አሁን ያለው ችግር መጋቢ የለም መጋቢ ስለሌለ የመግበር መብለ ተጋጡ መሰማሪያ የለም ለዚህ ነው ትጋት የሚጠይቀው ይሄ መጋቢ ሲነሳ የሚሆነውን በኋላ ሳያችኋል ነሚያ ወደ አገልግሎቱ ሲሄድ የጮህ ማን ነው አሁን አሳያችኋለሁ መጥቼ ዮሐንስ 10 ላይ ያለው ቃል ነኝና ዮሐንስ 10 ከ3 እስከ 4 እሺ ምን ያለ እግዚአብሔር ቃል ቅድም የተነጋገርነው ቃል ነው በረጠባቂው እንዲያደርገ ይከፍትለታል ምናምን ይያለ ይናገራል እናንተ ዮሐንስ 10 ከ12 እስከ 13 ኦኬ ተቀጣሪ እረኛ ግን በጎቹ እርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል ኢየሱስ ስላልሆኑ ጥሏቸው ይሸሻል ኢየሱስ ቢሆኑ ይሞታታል እንጂ ጥሎ ስለዚህ ቅጥረኛ ነው የምፈልገው ወይስ ተኩላው ሲመጣ ጥሎ ይሸሻል እነኛ ሰዎች እኮ ተኩላው የት ነው የተገኘው ወደ ነህምያ መጽሐፍ ምዕራፍ 2 ልመልሳችሁ እስቲ ተኩላው የት ነው ያለው እስቲ ኢየሱስ ክርስቶስ እኮ ለዛች ለቀበሮ ሂዱና ነገሯት አለ እስከ 3 ቀን አጋንንት ታወጣለህ በሶስተኛው ቀን ፈጸማለሁ እያለ ይናገራል ከተኩላ እያራደም ይጣራቸው ምኖችን ተኩላ በግ ነው የሚመስለው አይደል የሚለየው እንደ በጥርሱ ነው ሲሰጥ ብቻ ነው የበግ ለምድ ለብሰው ከሚመጡ ተኩላዎች ተጣበቁ ገብቷል ተኩላው ገብቷል አይደል ገብቷቸዋል ተኩላ ዝም ብሎ አይመጣም ለምን እንደደርሰው ስለዚህ አገልግሎት ካባ ደርቦልን የሚመጣው እንጂ እንዲሁማ ከመጣ ታቋል ካባረዋል አትቀበሉ ነህምያ መጽሐፍ ምዕራፍ 2 ቁጥር 10 ሆርናዊ ሰንባላጥና አሞናዊ ሹም ጦቢያ ይህን በሰሙ ጊዜ ስለ እስራኤል ደህንነት የሚቆረቆረው ሰው በመምጣቱ ምን አሉ እጅግ ተቆጡ ማለት ተመሳቸው ምን አይነት ቁጣ እንደሆነ ላሳያችሁ ይሄ እነሱ ውስጥ ያለበረው ቁጣ ራዕይ መጽሐፍ ምዕራፍ 12 ሲአንድ ጊዜ ለምን ጥቅሶች አንበበን እንድናየው ፈልጌ
ሸክም ያለው የልብ ሸክም ያለው ለመንጋ የሚራራ ለበጎች የሚራራ ሲመጣ ምን አሉ ነው የሚለው? ራዕይ መጽሐፍ ምዕራፍ 12 እሺ ቁጥር 12 ላይ ያለው ላንብብ። ስለዚህ ሰማያት ሆይ በውስጧም የምትኖሩ ደስ ይበላችሁ፣ ምድርና ባህር ግን ወዮላት፣ ምክንያቱም ዲያብሎስ ጥቂት ዘመን ብቻ እንደቀረው ስላወቀ በታላቅ ቁጣ ተሞልቶ ወደ እናንተ ወርዷል። በምን ቁጣ? እነኚህ ሰዎች ምንድነው የሞላቸው ታዲያ? መልካም ለትውልድ ለወህት ለወንድም መልካም በማሰብ ቁጣና በስጭት የሚያመጣ ነገር አለ እንዴ? ስለዚህ አሁን የት ነው ያለው ተኩላው? እዛው። ችግሩ የት ነው አሁን ያለው? አገልግሎት ምናምን በሚበላው አካባቢ አይደል እንዴ? ተኩላው የት ነው አሁን ያለው? እዛው አገልግሎት እኮ አካባቢ ነው። ሲያስቡት አገልግሎት የሚባለው ሌላ ቦታ ታገኙታላችሁ እንዴ? በፍጹም ሌላ ቦታ አታገኙት። አሁን ተኩላውን የምታገኙት አገልግሎት በተባለው ስፍራ እዛ አካባቢ ነው። ፈልገው ታገኙዋል። ሲበሳጭ ሲናደድብህ ሌላ ቦታ የለም። የበጉ በር እንዳይጠገን ህዝቡ እንዳይመገብ ትክክለኛ የልብ ሸክም ኖሮ ወደዛ ስትመጣ ብስጭትና ቁጣው ይጀምራል። እዛው አገልግሎት አገልጋይ ምናምን ብትለው ዙሪያ ተመልከተ ቁጭ ብሎ ለዛ ውስጥ አለ። አንተ ከሌላ መስሎ ነው ብቻው ካባውን ቀይሮ እዛው ቁጭ ብሏል። ስለዚህ እግዚአብሔር ሲያይ ለምድ የለበሰ ተኩላ ስለበዛ ነው የበጉ በር ተቃጠለ። ለማን እንዳይታደስም ለምድ የለበሰ ምን አለ? ተኩላ በብስጭት በቁጣ እዛው ቁጭ ያለ ሰራለው ውስጥ ይበሳጫል፣ ያንገበግባል። በቃ እስቲ ተመልከቱ አንዳንድ ጸሎቶች ጸሎት እኮ አይደለም ቁጣ ናቸው፣ ብስጭት ናቸው። ብስጭት ቁጣ እንጂ ጸሎት አይደለም። አንዳንድ ስብከቶች ተመልከቱ ብስጭትና ቁጣ ናቸው፣ በንዴት ነው። ለምን በቃ እንዲሆነ ነገር የሚሰራ መጣ፣ እዛ የሚሰራ ነገር መጣና በቃ አይችሉትም። ምክንያቱም አሮጌው አቅማዳ ሲፈነዳ በጣም ከባድ ነው። ደረቅ ወይን ጠጅ ነው ውስጥ ያለ አስካሪ ነው። ስለዚህ በታላቅ ቁጣ ወደ እናንተ ወርዷል አለ። ሊመርቅ አይመጣም ሰይጣን መቼም ውስጥ ያለው ሊያስጥል ነው። የሚያስጥል ደግሞ እዛች አገልግሎት የምትባለው አካባቢ ነው ያለው፣ ሌላ ቦታ እንዳይመስል። ኦኬ የገባችሁ ነው መሰለኝ። ኦኬ በጎች እንግዲህ በግላቸው የሚፈልጉት ነገር አለ። ከጠባቂያቸው ጋራ ምን ይፈልጋሉ? ግንኙነት። በጋይታቸዋል ስታሹት ብቻ አይደለም ይሄ እኮ ማህበራዊ ግንኙነት አለ። በቃ ከጠባቂው ጋር በጸሎትም በእግዚአብሔር ቃልም በኑሮ በምን በቃ ከጠባቂው ጋር አታዩ። በቃ የጠባቂው ድምጽ ጠረን ይፈልጓል። በቃ ይሄዳል። ያ ግን እነሰንባላት ካሉ አስቸጋሪ ነው። በግ እንዴት በግ ከጠባቂው ጋር ይገናኛል? ችግር ነው። ይለያዩሃል፣ ያምታቱታል። ስለዚህ እዚህም የበግ ጩኸት ነው የምትሰማው ስትጸልይ፣ እዚህም የበግ ጩኸት ነው። የበግ ጋቢ አለ። የት ነው በቁጣ የወረደው? አፍርሷል። እንዳይጠገን ደግሞ ሌላ ውስጥ ገብቷል። አጥፍቷል። ደግሞ እንዳይጠገን ይቆጣል። ኦኬ እሺ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 ላይ የእግዚአብሔር ቃል ምንድነው የሚነግረን? የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እግዚአብሔር ምድርን እጽዋትን እንደ ወገናቸው ዘር የሚሰጡ ተክሎችን በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደ ወገናቸው ታብቀላለ እንዲሁም ሆኑ አይደለም የሚለው። ኦኬ ማርቆስ 16 ያደረገው ከዚህ ጥቅስ ጋር አንድ ላይ እናነባዋለን።
ከዚያም ደቀ መዛሙርቱ ወደው በየስፍራው ሁሉ ሰበኩ። ጌታም ከነሱ ጋር ይሰራ ነበር። ትምህርታቸውን ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር። ያቺ ምድር ምንድነው? በቃሉ ምን ትበላላት? ታብቅል። ምንድነው የተናገረው እግዚአብሔር? ቃል። ያንን ቃል በዛ ምድሪቱ ምን አደረገ? አላፈራችም? አላበቀለችም እንዴ? ያንን ክሬት የሚያደርገውን የሚፈጥረውን ቃል የሚሰራውን ቃል በእነዚህ ደቀ መዛሙርት ውስጥ ከተተ። በሚሄዱበት ቦታ ላይ ምን ያደርግ ነበረ? ከነርሱ ጋራ በየስፍራው ሁሉ ሰበኩ። ጌታም ከነሱ ጋር ይሰራ ነበር። ትምህርታቸውንም ተከትለው መጀመሪያ ምንድን ነው የሚያደርጉት? ቃሉን ነው የሚሰሩት። ትምህርታቸውን ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር። ስለዚህ ታብቀል ሲል ቃሉን አለበ ታምራት እኮ ነው። ዛፍ ሲበቅል ማለት ታምራት አይደለም፣ አጸናው ቃሉን። ስለዚህ አሁን ትክክለኛ የእግዚአብሔር ሰው ትክክለኛ አስተማሪ ቃሉን ካስተማረው ትምህርት በኋላ በሚከተሉ ታምራቶች ያሳያል። የመጀመሪያው ታምር ምንድነው? ሸዋ መዝለሉ ውር መብራቱ አይደለም። ታውቃላችሁ? የመጀመሪያው ታምራት ምንድነው? ከጌታ ጋር አንተ ማገናኘት። ከዚህ የበለጠ ታምራት የመጀመሪያው ታምራት እግዚአብሔር ይፈልገው ሰው ከጌታ ጋር ማገናኘት። ከዛ በኋላ አንተና ጌታ ትሮጣላችሁ። ችግር የለም። ያውጣል። የበግ የሚፈልገው አሁን ምኑን ነው? መጋቢው። ሌላ ነገር እያሳየ አይደለም። ጌታ ኢየሱስ ክርስቶስ ጋር ልታገ ከዛ አለቀ ጉዳዩ። በቃ ያ ነው መጋቢ ማለት እሱ ያጸና ነበር ቃል። አሁን ከጌታ ጋር አይደለም እኮ የሚያገናኝ የበግ በር ለማደስ እንግዲህ ቅድሚያ ቅጥሩን መገንባት ይጠይቃል። መቼም ይሄ በር ቅጥር ስላለው ነው አይደል? በር ያለ ቅጥር ይቆማል? ይሄ አሁን የግርግዳ ሳይኖር በር ይኖራል እንዴ? ቅጥር እኮ ማለት የግርግዳ ማለት። ስለዚህ በሩን ለማቆም የበጎች መሰማሪያውን ለማቆም መጀመሪያ የሚጠይቃል ቅጥር ደግሞ እርስ በርስ በጸጋ መያያዝ አለ። እርስ በርስ በጸጋ መቼም እንደዚህ አይነት ነገር ለዛሬ ባልፍም ለሁለተኛ ቀን ገብቶሻል። ይሄ ኪዳነ ምህረት ያዘዘ ለነገዘዘ ምናምን ያ ኪዳነ ምህረት ያመጣልን ጌታ ኢየሱስ ቢሆንም አጭበርብሮም በሴት ስም አድርጎት ወንድ ነው። በሴት ስም ሲያጭበረብሩ ነው። ኪዳነ ምህረት የሴት ስም ነው አይደል? በአገራችን የኪዳነ ምህረት ያመጣው ጌታ ኢየሱስ ወንድ ነው፣ ሴት አይደለም። አጋንንት በሴት ስም እዛ ያስበልካል ኪዳነ ምህረት እያለ አጭበርባሪ። የኪዳነ ምህረት ያመጣው ኢየሱስ ነው፣ ወንድ ነው፣ ሴት አይደለም። ኦኬ ቅጥር የለሽ በር አይሰራም የለም። ለመመገብም ሆነ ለመመገብ ቅድሚያ ቅጥሩ የልብ አንድነት ነው። እሺ የልብ አንድነት በሌለ ቦታ ላይ በር አይኖርም። በአንድ ልብ ሐዋርያት ሥራ ምዕራፍ ነው የሚተጉት በስንት ነበር? በአንድ ልብ ሆነው ይተጉ ነበር አይደል? ሐዋርያት ሥራ ምዕራፍ የዛን ጊዜ እግዚአብሔር መንፈስ ነው። አንድ ልብ ከሌለ ያንን በር ልትሰራው አይችልም። በሩን ለመጠገን የመጀመሪያው የሚጠገን የምንበር ነው የበግ በር ለመጠበቅ የመጀመሪያው ያስፈልጋል አንድ ልብ አንድ ሐሳብ። ጌታ ኢየሱስ ክርስቶስ የጸለየው ጸሎት አንድ ልብ አንድ ሐሳብ። በዚህም አይደለም ያለው የጸለየው እኮ ጸሎት ያ ያስፈልጋል። ያ ነው ትልቁ ቅጥር፣ የጌታ የኢየሱስ ክርስቶስ የልብ ጩኸት ጸሎት። እሱ ጸሎት የልብ አንድነት ሳይኖር የበግ በር አይኖር። የተኩላው ነው የሚኖረው። ተኩላው ደግሞ የቅጥር እንዲሰራ አይፈልግም። የሚቀጥለው ሁለተኛው በር የሚታደሰው የአሳ በር ነው። ከረፍት በኋላ እሱን እንቀጥላለን። አሁን አሳ በር እንሄዳለን። የአሳ በር የሚያመለክተው ወዳልዳኑት ያሉንን አገልግሎት ነው። ወዳልዳነው የመጀመሪያው በግ በር ነው፣ የዳነው አገልግሎት ነው። በዛ መካከል ሁለተኛው የአሳው በር ነው፣ ወዳልዳኑት የምናደርገው አገልግሎት ነው።
ይሄ ደግሞ የወንጌል አገልግሎት ምን እንደሚመስል እናያለን። ቅድሚያ በዳኑት መካከል፣ ቀጥሎ ባልዳኑት መካከል የሚሰራውን እያንዳንዱን በር እያንዳንዱን አገልግሎት አብረን እናያለን። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ብሌሲው አሳበር ቁጥር 3 ነህምያ መጽሐፍ ምዕራፍ 3 ቁጥር 3 ያሳበሩን ያስና ልጆች ሰሩ፣ እነርሱ ምሰሶቹን አቁመው መዝጊያዎቹ መቀርቀሪያዎቹ መወርወሪያዎቹ በየቦታቸው አኖሩ ይላል። አሁን እኔ ብዙዎቹን እንትኖች አልተነተንም፣ እያለፍኩ ብቻ ነው የምናገረው። እናንተ በደንብ አጥሩትና ብዙን ሐሳብ ሊገባችሁ ይችላል። የአሳበር የሚወክለው ወደ አልዳኑት ያለንን አገልግሎት ነው። ወደ አልዳኑት ሰዎች የምናደርገውን አገልግሎት ነው። ዛሬ ቤተክርስቲያን ከጠፋባት ትልቁ አገልግሎት አንዱ ይሄ ነው፣ የተቃጠለው በር። ማንንም ሰው ወጥቶ ወንጌልን አይመሰክር። ቅድሚያ በዳኑት መካከል ያለው የቃሉ ገበታ አሰራር፣ የቃሉ የምግቡ ገበታ አሰራር፣ አመጋገብ፣ የበጎች አመጋገብ፣ ለበጎች የሚገባው ምግብ ከተስተካከለ በኋላ የሚቀጥለው ወደ አልዳኑት ያለን ተልእኮ ነው። ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል እንጂ እዛው ተቀምጣችሁ ተሟሟቁ አላለም። እና የሄዶ የመስበክ የማገልገል ብቃት መመስከርና ላልዳኑት ሰዎች ወንጌል ማዳረስ የሁሉ ሰው ገሊና ገሊ የሚባል የሁሉ ሰው አገልግሎት፣ ማንንም የሚመለከት አገልግሎት ነው። በምንም አይነት መንገድ ሰው እኔ እንደዚህ ነኝ ያኛው እንደዚህ ነው ብሎ ሊያቆመው የማይችል አገልግሎት፣ ሁሉም ሰው የሚያገለግለው አገልግሎት ምንድነው? መመስከር። ያየነውን የዳሰስነውን እሱን ደግሞ እንመሰክራለን አይደል? መመስከር። የእግዚአብሔር ሕዝብ በእግዚአብሔር መንፈሳዊ አሰራር የጠነከረ ልብና የመንግስቱ መርህን ሲሞላ የሚያደርገው ነገር ቢኖር ሁሉን ነገር በዓላማ በእግዚአብሔር ዓላማ በእግዚአብሔር እውነት በእግዚአብሔር መንፈስ በእግዚአብሔር ቃል መመላለስ የሚያደርጋቸው ነገሮች በሙሉ አንዱም ከነኛ ያወጣ በእግዚአብሔር ቃል በእግዚአብሔር መንፈስ በእግዚአብሔር ዓላማ የመንግስቱን አሰራር በመሞላት በዛ መርህ ይሄዳል እንጂ የተመጪው ደቂቱን አምጪው አይሰራም። በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ የሰጠው ተልእኮ ሰው አጥማጅነት ነው። ሰውን አጥማጅ አደርጋቸዋለሁ ኑና በኋላ ምን በሉ ነው ያለው? ተከተሉ። ምን አደርጋቸዋለሁ? ሰው አጥማጅ። ስለዚህ አንድ ቤተክርስቲያን ወይም የክርስቶስ አካል አጥማጅ ካልሆነች እሷ ቤተክርስቲያን ትባል ወይ? እንግዲህ የገባን በሌላው ቋንቋ ካልሆነ በስተቀር የአጥማጅነት ተልእኮ ነው ሁላችንም ያለ። ጤናማ በጎች ጤናማ ግልገሎች ይወልዳሉ። በግ መቼም ላም አይደለም። ላም ሌላ ነው፣ በግ ሌላ። በግ ወይም ደግሞ አህያ አይሆንም፣ ለመራገጥ ማለት ነው። በኤፌሶን 4 ከ11 እስከ 12 የምናያቸው እነኛ ስጦታዎች ናቸው ለቤተ ክርስቲያን። ቅዱሳንን ምን ማለት ለማስታጠቅ ይላል አይደል? ቁጥር 12 ላይ ምንድነው የሚለው? ቅዱሳንን ለመልካም ስራ ለማስታጠቅ ይላል። መልካም ስራ የሌለበት የመመስከር አገልግሎት የሌለበት የማዳን አገልግሎት የሌለበት ቤተ ክርስቲያን እሱ ቤተ ክርስቲያን ሊባል አይችልም። ገዳም ሊሆን ይችላል። ገዳም ውስጥ መቼም ማንም አይገባም። ያው ራሳቸው በራሳቸው እዚህ ያሉት ናቸው። አይበዙም፣ አይባዙም። እዚህ ለመብዛትና ለመባዛት የግዴታ ወንጌልን ይዘን መውጣት አለብን። አሁን ወንጌል ይዞ የወጣ ትውልድ የለም። ጥቂቶች ብቻ ናቸው የሚያደርጉ። አገልግሎት ብርሃንን በማብራት ነው የሚጀምረው። ጤናማ በሆነ አመጋገብ ካልተገነባ ውስጣችን እንደጨለመ ይቀራል። ስለዚህ ውስጡ ጨለማ የሆነ ሰው ስለማያበራ ሰዎች በዛ መብራት ከጨለማው ዓለም ሊወጡ አይችሉም። ብርሃን ጨለማው ምን ይላል? ያሸንፋል። ስለዚህ የውጭው አይነት አገልግሎት በብርሃን ጨለማን ማሸነፍ ነው። ብርሃን የሌለው ሰው እንዴት ጨለማን ሊያሸንፍ ይችላል? አይችልም። ስለዚህ በብርሃን ጨለማን የማሸነፍ አገልግሎት ሁለተኛው አገልግሎት ነው። የመንግስቱ ወሬኛ መቼም አላደረገንም እግዚአብሔር አይደል? ሰው አጥማጅ ነው ያደረገ። የመንግስቱ ሰራተኛ ነው ያደረገ።
የታመመ በግ ባልዳኑት መካከል ከገባ ሊድኑ ላሉት በሽታ አስተላላፊ ይሆናል። የመሰናክል ድንጋይ እንደ የመዳንን በር ዘጊ ይሆናል። ብርሃን አብሪ ሳይሆን ብርሃን አጨላሚ ይሆናል። የታመመ በግ ቅድሚያ መፈወስ ነው ያለበት። መሄድ አበራለሁ ቅድሚያ መፈወስ ነው ያለበት። ምክንያቱም በታመመ በግ ጉንፋኑም ትንታው ምኑም ብቻ በሽታውን ይዞ ነው የሚሄደው። ከበሽታው ሳይፈወስ አንድ ሰው ወደ ሌላው መሄድ በሽታ ለማስተላለፍ ካልሆነ በስተቀር ለማብራት አይደለም። ስለዚህ ጨለማው በጣም የሚፈልገው የታመሙ በጎችን። የታመሙ በጎች ካልተፈወሱ በሽታቸው እየበዛባቸው ይሄዳል። ሐሜት በሽታ ነው። ነገረኝነት በሽታ፣ ብዙ በሽታ አለ። የታመመ በግ መጀመሪያ ዴሊቨርድ መሆን አለበት። ዴሊቨርድ ሳይሆን የሚላክ እዚህ ሐሜት የለመደ እዛ ሄዶ ምን ያወራል? የጨለማውን ስራ ጨለማው እንደዚህ አይነቱም እንደውም ስፍራ ይሰጣቸዋል፣ ከፍ ነው የሚያደርጋቸው። ለዚህ ነው በከተማ የታወቁ አላያችሁም? የጨለማው እውቅና ይሰጣቸው። በክርስቶስ ኢየሱስ በዛ ህይወት ባለ ቅባትና ብርሃን ጨለማውን በማሸነፍ ሳይሆን የጨለማው ተባባሪ በመሆን እሷም የኢየሱስን ስራ ሰራለች፣ የኢየሱስን ስራ ይሰራ። መቼ ጨለማው አይጋፋቸውም፣ አይነካቸውም። ለምን? የጨለማው ስራ ተባባሪ ናቸው። ስለዚህ አሳው በር እንዳይታደስ ምክንያት ይሆናሉ ማለት ነው። ሌላው ሶስተኛው የሚታደሰው በያሮጌው በር ነህምያ መጽሐፍ ቁጥር ምዕራፍ 3 ቁጥር 6 አሮጌው በር ያሮጌውን በር ከማውራታችን በፊት ያሳው በር ሲጠገን ውጪ ያለው አገልግሎት ሲሰራ አንድ ችግር የነበሩ ሰዎች ነበሩ። እስቲ እነሱን አንድ ጊዜ ላሳያችሁና ከማልፋቸው ላሳያችሁ ነው። ወደ አሮጌው በር ይላል። ቁጥር 5 ላይ ምን ይላል? የሚቀጥለውን ክፍል የተቀየ ሰዎች መልሰው ሰሩ፣ መኳንንቶቻቸው ግን ይላል በተቆጣጣሪ አሰሪዎቻቸው ስር ሆነው በስራ መጠመድ አልፈለጉም። አያችሁ፣ ባለስልጣን ናቸው። ነገር ግን እነሱ ሊያሰሩ በተመደቡ ሰዎች ስር ሆነው ስራ መስራት መጠመድ አይፈልጉም። አሁን ቸርች አያችኋቸው፣ ያ የእግዚአብሔር የወንጌል ልብ ባላቸው ሰዎች ስር ሆነው ያንን ወንጌል ለማኖር አይፈልጉም። በስራው መጠመድ አይፈልጉም። ስለዚህ የሚፈልጉት ምን ሆኖ መኳንንት ሆኖ መኖር። መኳንንት ደግሞ ምን አይነት ልብ ያደርጋል? የፈለገውን የሚያደርግ የመሰለውን የሚሰራ። መኳንንትና መሳፍንት ዘመን የመሰላቸውን አይደል የሚያደርጉት? የመሰለውን የሚያደርግ እግዚአብሔር አላለው። ስለዚህ እግዚአብሔር የልብ ሸክም የሰጠው ሰው መጥቶ እንዲህ ነው የሚሰራው ና በዛ ሰው ስር ሆኖ መስራት አይፈልግም። መኳንንት ነው። የመኳንንት መንፈስ የፈሪሳዊ ስፒሪት አውቃለሁ። የዚህን አገልግሎት መጠመድ አይፈልግም። ስለዚህ ቀንበሬ ኑ ጠምዳቸዋል አይደል ጌታ ኢየሱስ ክርስቶስ ሁለት አርበላካቸው ቀንበሬ ቀሊል ነው አለ። ጠምዳቸው አይደል? እነዚህ ሰዎች ግን በዛ ቀንበር መጠመድ አይፈልጉም። በወንጌል ቀንበር ውስጥ መግባት አይፈልጉም። ቁጭ ብለው ግን እንደ መኳንንት መፍረድ ነው። ስለዚህ ለአሳው በር አገልግሎት ትልቅ ችግር የሚገጥሙ መኳንንቶች ናቸው። የቤተ ክርስቲያን መኳንንቶች መጠመድ የማይፈልጉ፣ በወንጌል የማይጠመዱ፣ ማገልገል የማይፈልጉ፣ ትውልድን በወንጌል መድረስ የማይፈልጉ፣ ያልዳኑትን ማዳን የማይፈልጉ እነኚህ መኳንንት ቅምጥሎች ናቸው። መታዘዝ የማይወዱ ሁሉ ጊዜ እነሱ የመሰላቸውን የሚያደርጉ ማዘዝ ብቻ ፍላጎታቸው፣ መስራት በወንጌል መጠመድ የማይፈልጉ እነኛ ያሳው በር እንዳይሰራ አደገኛ እንቅፋት ናቸው። እግዚአብሔር ቤት በራሳቸው ያገለግሉ ወይ ሌላው እንዳያገለግል እንቅፋት መኳንንት ነው የሚላቸው መጽሐፍ።
እንቅፋቶች ለሌላው መዳን ግድ የማይላቸው ለሌላው መዳን ምንም የማይመስላቸው ምንም ያለውን ቢጠፋ ምንም የማይመስላቸው እንኳን ሌላው ሊድን ለምን እነኚህ መኳንንት ናቸው እንጂ አገልጋይ አይደሉም መኳንንት አገልጋይ አይደለም እዚህ መኳንንቶችን እግዚአብሔር አይፈልግም የሚፈልገው አገልጋዮችን በእግዚአብሔር ቤት መኳንንት የለም አገልጋይ ነው ኦኬ ወደ አሮጌው በር ልሻገር ይሄን ነገር መናገር ስላለብኝ ነው ሳልነግራችሁ ቁጥር 6 አሮጌው በር የፋሲኤ ልጅ ዮዳሄና የበሶዲያ ልጅ ሜሱላም መልሰው ሰሩ እያለ ያው ይቀጥላል ስለ አሮጌው በር ልናገር እነዚህ አሮጌው በር ሰፊ ቅጥር ነው የሰሩት በጣም የሚገርሙ አይነት ሰዎች ናቸው አሁን ወደ እነሱ ዝርዝር ውስጥ አልገባም ግን ስለ በሩ ብቻ እየተናገርኩ ባለፍ ስለምፈልግ ነው አሮጌው በር የሚወክለው ትክክለኛው መጽሐፍ ቅዱስ አስተምሮ ነው ወይም ትክክለኛው ዶክትሪን ማለት ነው በሚገባን ቋንቋ ትክክለኛው መጽሐፍ ቅዱሳዊ እውነት ላይ ትውልድ መልሶ መገንባት ከመጽሐፍ ቅዱስ ውጪ ያለው በቤተ ክርስቲያን በአካሉ ውስጥ ያለ የገባው ሰዋዊ ስርዓት ፕሮቶኮላዊ ወግ የእግዚአብሔር ቃል ያልሆነ ማንኛውም አይነት አገልግሎት አሰራር በሙሉ መወገድ አለ ቤተ ክርስቲያን እኮ የእግዚአብሔር ቃል ከመስበክ ብዙዎችን ከማዳን ከመጸለይ ይልቅ አሁን ተስካር ያርባ ቀን የሙታን ምናምን እንደሚባለው እኮ አይነት ነገር ነው አሁን ያለው አይደለም እንደዛ ሲሆን ወገባችንን ምናምን ገትረን ነው የምንሰራው እዚህ መቼም ወዳቸው አምላካቸው ነው የተባላቸው ፈሪሳውያን ናቸው በሆድ ይሄዳል የተባለው ባብ ነው ስለዚህ ወደ መንገድ የተከተለ በባቡ አሰራር ላይ በጣም ጎበዝ ናቸው ቀልጣፋ ናቸው በመንፈስ ቅዱስ አሰራር ላይ የሉም በእግዚአብሔር ቃል ላይ ለምን ሰው በእግዚአብሔር አፍ በሚወጣ